ነይ ነይ እምዬ ማርያም ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም ነይ ቤዛዊት ዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ብዙ ሰዎች የኚህ ጳጳስ የአቡነ ገብርኤል ምንፍቅና ክደታቸው ስተታቸው ብሎ የሚያስቡት እመቤታችን ቤዛ አትባልም ማለታቸው ብቻ ይመስላቸዋል። ነገር ግን ጉዳዩ ከዚህ ይበልጥ እጅግ በጣም የሰፋ ነው። እኚህ ጳጳስ በተደጋጋሚ ቤተክርስቲያን አውደ ምሕረት ላይ ቆመው ቤተክርስቲያን ማታስተምረውን ነገር ብዙ ጊዜ ሲያስተምሩ ተስተውለዋል። ከዛም በዘለለ በዕለተ ዓርብ ፍኖተ ጽድቅ መድረክ ላይ ቆመው ስለእመቤታችን ቤዛ አይደለችም ብለው ካስተማሩት ቪዲዮ ውስጥ ጭምር እጅግ በጣም ብዙ የምንፍቅና አስተምሮች አሉበት። ከነዛ መካከል ዛሬ አንድ ሁለቱን ለማጣቀሻነት እንመለከታለን። ዶክተር ማርያማዊት ሄኖክ እንደጻፈችው እንደከተበችው እንዲሁም ቅዱስ ሲኖዶስ ቋሚ ሲኖዶስ ያስተላለፈው ጥብቅ የሆነ መረጃ ወቅታዊ መረጃ አለ በእኔ አባት ዙሪያ፣ እሱንም አቀርብላችኋለሁ። ዶክተር አረጋ አባተም የኒን ጳጳስ ምንፍቅና በአደባባይ ባዶ ራቁታቸውን አቆሟቸዋል። እሱንም በዲቴል ያለውን ዛሬ አቀርብላችኋለሁ። ይህ ቻናል የእናት ቅድስት ቤተክርስቲያናችን ትክክለኛና እውነተኛ አስተምሮች የሚተላለፉበት መንፈሳዊ ቻናል ነው። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ይህ ወቅታዊ መረጃም ብዙዎች ጋር እንዲደርስ ላይክ አድርጉ፣ ሼር አድርጉ። ምስጋና ይዛ በሰማይ በምድሪቱም ይሁን ሰላም። ቀጥታ ወደ ጳጳሱ ምንፍቅና እንለፍ። ቸርነት ከቤዛ ባሻገር ከብፁዕ አቡነ ገብርኤል ንግግሮች ውስጥ ትኩረት የተሰጠው ቤዛ ላይ የሰሩ ስህተት ብቻ ይመስለኛል። ሙሉውን ለተመለከተ ከፍ ያሉ የስህተት ንግግሮችን ያገኝበታል። እኔ ሁለት ነገሮችን ላስቀምጥ፣ መምህራን አስፋፍታችሁ ጻፉበት ብላ ክታቧን የጀመረችው ዶክተር ማርያማዊት የመጀመሪያው የእምነት ብቻ ፌዝ አሎን ሶሎ ፋይድ ስብከታቸው ከጌታችን ጎን የተሰቀለውን ወንበዴ ድህነት በተመለከተ በተናገሩበት አንቀጽ ለወንበዴው የተነገረውን በዚህ ዘመን ላለነው አምጥተው የሰጡበት መንገድ ፈጽሞ ስህተት ነው። እንደ ፈያታዊ ዘየማ ተዘከረን ማለት እንጂ ምንም መሰቃየት አያስፈልግም ነው ያሉት። መሰቃየት የምትለዋ ቃል እምነት ፕላስ ስራ የሚለውን ለመቃወም የገባች መሆኗ ነው። ይህ ከመጽሐፍ ቅዱስ አስተምሮ እጅግ በጣም ያፈነገጠ የቤተ ክርስቲያናችን ትምህርት ያልሆነ አስተምሮ ነው። ሁለተኛው አዋርድ ላይ ያላቸው አተያይ አሁንም በዛው በወንበዴው የመዳን ሂደት ላይ በትውፊት እመቤታችን ጌታን ይዛ ወደ ግብጽ በምትሰደድበት ወቅት ወንበዴዎች አግኝተዋቸው ፈያታዊ ዘየማንና ፈያታዊ ዘጸጋም የሚለውን ለማጣጣል የሄዱበት ርቀት ሌላውን ተረትና ድርሰት ተውት። ፈያታዊ ዘየማን ጌታ የትም አግኝቶት አያውቅም፣ ውሸት ነው ብለዋል። አቡኑ ታሪኩ ላይ ጥያቄ አለኝ ማለት ይችሉ ነበር፣ አሊያም ታሪኩ ስተት ነው ለማለት የሚያስችላቸውን ማስረጃ ባቀረቡበት ሁኔታ ተረት፣ ውሸት የሚሉ አገላለጾች ጤናማ አይደሉም። ይህን አይነት አገላለጽ በፕሮቴስታንቶቹና በተሐድሶቹ የለመድነው ስለሆነ አባታችን ከየት አገኟት የሚል ጥያቄ ፈጥሮብናል። የዱቄት ብናኝ ያለበት ሰው ወይ የዱቄቱ ባለቤት ነው አሊያም ወፍጮ ቤት ገብቶ ነበር። ይህ አባባል ለሚገባው ይግባው። ብፁዕ አባታችን እንዲሁ በስብከት አውዳቸው እየወጡ የነካኳቸው ብዙ ጉዳዮች አሉ። ቢጎዳ ራሳቸውን እንጂ በሱስ የሚስት የለም ብሎ ስለታሰበ ይመስለኛል ችላ የተባለው።
የተረዳሁት ነገር ቢኖር እኚህ ጳጳስ አቡነ ገብርኤል ብዙ የታመቀ ነገር ውስጣቸው አለ። ለዚህም ነው ብዙ ቦታ ሲረግጡ ያየነው። ጊዜው ሲደርስ እግዚአብሔር ሁሉንም ምንፍቅናቸውንና ክደታቸውን ስህተታቸውን በአደባባይ እስኪገልጥ ድረስ ዶክተር አረጋ አባተ ለዚህ ምንፍቅና ለዚህ ስህተታቸው እጅግ በጣም ባዶ ራቁታቸውን ያስቀራቸውን ክታብ አቀርብላችኋለሁ። ዶክተር አረጋ አባተ እንደጻፈው በአባ ገብርኤል የስህተት ስብከት ላይ የቀረበ ሙሉ ትችት። አባ ገብርኤል ከውጭ ወደ ውስጥ ያስተጋቡትን ትችት አዘል በስህተት የተሞላውን ስብከታቸውን በተመለከተ ትናንት ማታ ከመምህር በረከት ጋር በነበረን የቲክቶክ መርሃ ግብር በሰፊው ዳሰነዋል። በዚህ ጽሑፍ በጥልቀት የዳሰስንባቸውን ነጥቦችና ዋና ዋና ትችታቸውን በቲክቶክ ላይ በነበረው ውይይታችን ያነሳነው ቢሆንም ያንን ላልተከታተሉትም ጭምር ይሆን ዘንድ አሰናድቸዋለሁና ተጋበዙ። በነገራችን ላይ ለሊቀ ጳጳሱ የተሰጡ መልሶች ላይ እስካሁን ባደረኩት ዳሰሳ እመቤታችን ቤዛዊተ ዓለም አይደለችም ከሚለው ትችታቸው ውጭ ጠቅላላ ስብከታቸውን ተመልክተው በዚያ ስብከት በኩል ከውጭ ወደ ቤተ ክርስቲያን የተጮሁ የሌላ አካላት ድምጾችን በተመለከተ ትችትና አስተያየት ሲሰጥ አላየሁም። ርብርቡንና የሁሉንም ጥረት ባደንቅም ሁሉም የተረባረበው አንድ ጉዳይ ላይ ብቻ መሆኑ ጉዳዩን ሙሉ እንዳይሆን አድርጎታል ባይነኝ። ለዚህ ነው ይህንን ጽሑፍ ጨርሶ ማንበብ ጉዳዩን በጥልቀት ለመረዳትና የሊቀ ጳጳሱን መልእክት በጠቅላላው ለመረዳት ሊያግዝ ይችላል የምለው። ሙሉ ቪዲዮውን ተመልክቼ ስጨርስ አባ ገብርኤል ያቀረቧቸው ነቀፋዎች አንድ ቤተክርስቲያንን ቤቴ መጠጊያዬ አካሌ ከሚል አባት ወይም መምህር ሳይሆን ቤተክርስቲያንን ጠላት ሌላ ውጭ አድርገው ከሚያዩት ተሐድሶና ፕሮቴስታንት በተደጋጋሚ የሚጮሁትን ጩኸትና እነሱን ተክተው መስለውና አህለው የጮሁት ነው የሚል መደምደሚያ ላይ ነው ያደረሰኝ። መግቢያ ስብከቱን የሰበኩት አባ ገብርኤል የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ሲሆኑ የሰበኩበት ቦታ ደግሞ ባለሀብቱ አቶ ጸጋዬ ለስቅለት ባዘጋጀው የአዳራሽ መርሃ ግብር ላይ ነው። እኔ የተመለከትኩት ስብከት የ51 ደቂቃ ቪዲዮ ነው። የስብከታቸው ርዕስም የሰባ ግብዣ የሚል ሲሆን ቅዱሳት መጻሕፍቱን በግዕዝ ጠቅሰው በአማርኛ ተርጉመው በቀጥታ ወደ ራሳቸው ትችት የሚያዘነብሉበትን አካሄድ የተከተሉበት ነው። ርዕሳቸውን የመረጡበት የመጽሐፍ ቅዱስ ክፍል ኢሳይያስ 25:6 ላይ ያለውን ወይገብር እግዚአብሔር በዝንቱ ደብር ለኩሉ ሕዝብ ከመ ይብልዑ መግዝአ ስቡሃ ወመስዋዕተ ስሙረ። እነሆ አምላካችን ልዑል እግዚአብሔር የሰራዊት ጌታ በዚህ ታላቅ ተራራ የሰባ ግብዣን ያደርጋል። ያረጀ የከረመ የቆየ የወይን ግብዣንም ያደርጋል። በወገኖች ላይ የተጣለውን መጋረጃ በአሕዛብ ላይ የተዘጋጀውን መሸፈኛም ያስወግዳል የሚለው ነው። ጠቅላላ አስተያየት ስብከቱ የተሰበከው ክርስቶስ በዕለተ ዓርብ የከፈለውን የቤዛነት ሥራ ለማሳየትና የቀኒቱን ታላቅነት ለማጉላት ይመስላል። የመረጡትም የሰባ ግብዣ የሚለው ርዕስ አብ ለሰው ልጆች ያዘጋጀው ያረጀ የከረመ የወይን ጠጅ ሊቀ ጳጳሱ ባይጠቅሱትም ኢሳይያስ ያረጀ የከረመ የወይን ጠጅ የሚለው የተጠቀመው ብሎ የመዋዕልነቱን ለማሳየት ነው ሲሆን ታላቅ ግብዣ የተባለበትም አንዴ ተበልቶ ለዘላለም የማያስቀር አስደናቂ ግብዣ በመሆኑ ነው። ስለዚህ እዚህ ላይ ስለ ሰባኪው አስተያየት ብንሰጥ ርዕስ አመራረጣቸውም ይሁን ለመረጡት ርዕስ የሚጠቅሷቸው መጻሕፍት ጥንቅቅ ያሉ ናቸው። ግዕዙንና አማርኛውንም በደንብ አድርገውና አቀናጅተው የሚጠቅሱ ብቻ ሳይሆኑ ንባባቱን የሚረዱበትና ለሰማያኑ የሚያቀርቡበት መንገድ ቀልብን የሚስብ ነው ማለት ይቻላል። በሌላ በኩል ደግሞ ከስብከታቸው ለመታዘብ እንደሞከርኩት ሁለት ወጥ ችግሮች አሉባቸው። አንደኛ የመጽሐፍቱን ንባባት አስቀድመው በግዕዝ ከዚያ በአማርኛ ያስከትሉና ቀጥታ የሚገቡት የራሳቸውን ትርጓሜና ብሉይን ወደ መስጠት
ብይን ወደ መስጠት ነው። ይህ ከተለመደውና ከተጠቀሰው ንባብ ላይ ከጥንት ጀምሮ ሊቃውንቱ እንዴት እንደተረጎሙት እንዴት እንዳመሰጠሩት ካስረዱ በኋላ ወደ ሕይወታችን መተርጎም የሚለውን ስልት ያላገናዘበ ሆኖ አግኝቼዋለሁ። ሁለተኛ፣ በሚያነሷቸው ርዕሰ ጉዳዮች ሁሉ ንባባቱን ለሐሜትና ሌሎችን ለመዝለፊያነት ወይም ትውፊትን ለማጣጣያነት ይጠቀሙበታል። ይኸውም በወንጌል ስም መሸቀጥ ወይም ወንጌል ለራስ ፍላጎት ማስገደድ ሆኖ አግኝቼዋለሁ። ይህ መንፈሳዊነት ሳይሆን ፖለቲከኝነት ነው የሚባለው። አይደለም ወንጌል መድረክ ላይ ተቆሞ ሐሜት መቼም ቢሆን የትም ቦታ ቢነገር ነውሩም ኃጢአትም ነው። ይህ ወደ ጎን የሚተኩሱት ወይም ከውጭ ሆነው ወደ ቤተክርስቲያን ትውፊትና ስርዓት ላይ የሚያደርጉት ተኩስ ጥሩ የነበረውን ትምህርታቸውን ፈጽሞ አጉድሎባቸዋል። ዝርዝር ትችት። የእኔ ዝርዝር ትችት የሚያተኩረው ከጉዳዩና ከመረጡት ርዕስ ጋር የማይገናኙ ወይም ባያካትቷቸው ስብከታቸውን ምሉ ከመሆን የማያግዷቸውን ነገሮች ብቻ ሳይሆን በዓላማና የተደራጀ በሚመስል መልኩ ባስተላለፏቸው ስህተቶች ላይ ነው። ሊቀ ጳጳሱ ቢያንስ 5 የሚሆኑ ጉዳዮች ላይ በቤተ ክርስቲያን ላይ ትችት አቅርበዋል ወይም የታድሶና የፕሮቴስታንትን ድምጸት አስተጋብተዋል ብዬ ስለለየው ስህተቱ ከዚያ ቢልቅም ከዚህ ቀጥሎ የማተኩረው በአምስቱ ስህተቶች ላይ ብቻ ይሆናል ማለት ነው። ለመከተል ይመቻችሁ ዘንድ የማደርገው ሊቀ ጳጳሱ የተናገሩትን በጥቅስ ውስጥ አስቀምጥና በማስቀጠል ትችቴን ወይም ጥያቄዎችን አስከትላለሁ። አንደኛ፣ ከ13ኛው ደቂቃ ጀምሮ ስለ ኦሪት ያላቸው ትችትና ምልከታ ኦርቶዶክሳዊ አይደለም። እንዲህ ይላሉ። የሞት መውጊያ ኃጢአት ነው፣ የኃጢአትም ኃይል ደግሞ ሕግ ናት ይላል። ኦሪት ይላታል። ኦሪት ገዳይ ነች፣ ጨካኝ ነች። ኦሪት ጥላ ናት። እግዚአብሔር ኦሪትን አሳልፏል። የኦሪቱ መስዋዕት አልፏል። የኦሪት መስዋዕት ወይም ሕገ ኦሪት ማለት የወላጅ ቤት ማለት ነው። እንደ እናት አባት ቤት የሚቆጠር አንድ ሰው እናት አባቱ ቤት እስከተወሰነ ጊዜ ድረስ ነው የሚኖረው እንጂ እድሜ ልኩን ለእርሱ መኖሪያ ሊሆን አይችልም። በዚህ ዘመን 40፣ 50፣ 60 ዓመታቸው ድረስ ተዘፍዝፈው የሚኖሩ አሉ። ይህ መልከታ ኦርቶዶክሳዊ አይደለም ብዬ ትችቴን እጀምራለሁ። ኦሪት ጨካኝ አይደለችም። ኦሪት ሞግዚት ነበረች። እናት ወንጌል እስከምትመጣ ልጆችን በአሳዳጊነት የጠበቀች ናት ኦሪት። ቅዱስ ጳውሎስ ኦሪት ኃጢአቴን አበዛችብኝ ያለው ሕግ የሚያስቀጡትን ነገሮች ዘርዝራ ቆጥራ ስለምታሳውቅ ነው። ያለ ሕግ ሲያደርገው የነበረውን ሕግ ስትመጣ ስለከለከለችው ቆጠረችብኝ፣ አበዛችብኝ አለ እንጂ ኦሪትን በሞግዚትነቷማ አመስግኗታል። ኦሪት የተሰጣትን ሚና ተወጥታለች። ኦሪት ያልተሰጣትን ታሳካ ዘንድ አልተጠየቀችም። በሌላ በኩል መጽሐፋዊው መረዳት ልጆች የወላጆች ወራሾች ናቸው። በአባቴ ቤት መኖሪያ አዘጋጅላችኋለሁ ያለው ለዚያ ነው። የአባታችን ወራሾች ነን። የሊቀ ጳጳሱ ንጽጽርና ምሳሌም በዚሁ ረገድ ደካማ ነው። በዋናነት ግን ይህ ምልከታ የተሐድሶና የፕሮቴስታንት ነው። ቀጥለውም ሌላ በጣም ጎዶሎ ምሳሌ ይጠቀማሉ። ኦሪት ማለት ዋዜማ ማለት ናት። ዋዜማ ፍጹም በዓል ማለት አይደለችም። የእስራኤል ትልቁ ችግራቸው የኦሪቱን የዋዜማ ድግስ ከበቂ በላይ በልተው ሆዳቸው ስለሞላ ታላቁ የሐዲስ ኪዳን በዓል አምልጧቸዋል። ዛሬም ኦሪት ላይ ተቸንክረው የቀሩ በጽድቄ በገድሌ በትሩፋቴ እድናለሁ ብለው እንደ ኩራት የሚናገሩ የእግዚአብሔርን ልጅ ደም የዘነጉና የረሱ ብዙዎች አሉ። ይህንን ታላቁን የሰባ ግብዣ ከዚህ መመገብ ያቃታቸው ብለው ይናገራሉ አቡነ ገብርኤል። እዚህ ላይ ዋዜማን በኦሪት በዓልን ደግሞ በወንጌል መስለው ከተናገሩት በኋላ ከላይ እንዳልኩት ወደ ሐሜት ነው የገቡት። በመሰረቱ የአይሁድ ችግራቸው ሊቀ ጳጳሱ እንዳሉት ዋዜማውን ከሚገባው በላይ በልተው በመጥገባቸው አይደለም። ዋዜማውማ የሚጠገብ ቢሆን ምን ችግር ነበረው?
ጉዳዩ ዋዜማው ያጠገበ ነበር ወይ ነው? ያ ማለት ኦሪት ሰዎችን ማዳን ወይም መቤዠት ችላ ነበር ወይ? የኦሪት ድግሱስ አንዴ ተበልቶ ለዘላለም የማያስርብ ነው ወይ? ኦሪት ካጠገበችማ የወንጌል መምጣት ከንቱ ሆነ። ባይሆን አይሁድ ዋዜማውን አክብረው ዋናውን በዓል ሳያከብሩ ቀሩ ወይም በዋዜማው በቃቸው ቢሉ ያማረ ነበር። በሌላ በኩል ከደቂቃዎች በፊት ኦሪት ጨካኝ ናት ያለ ሰው ኦሪትን ዋዜማ ወንጌልን ደግሞ በዓል ሲያደርሳቸው ዋዜማን ጨካኝ እያላት እንደሆነ እንዴት ይዘነጋል? ዋዜማ ዋናውን በዓል መቀበያ ናት፣ መቆያ። ኦሪትም ዋናዋን እናት ወንጌልን ለመቀበል የቆየንባት ሞግዚት ሕግ ናት ቢሉ ያማረ ነበር። ሌላው በዚህ ክፍል ያቀረቡት ዘለፋ ነው። ዛሬም ኦሪት ላይ ተሸንክረው የቀሩ በጽድቄ በገድሌ በትሩፋቴ እድናለሁ ብሎ እንደ ኩራት የሚናገሩ የእግዚአብሔር ልጅ ደም የዘነጉና የረሱ ብዙዎች አሉ። ይህ ተሐድሶና ፕሮቴስታንት ኦርቶዶክስን በተመለከተ የሚናገሩት እንቶ ፈንቶ የሆነ ሐሜት ነው። ይህ ጽንፍ የያዘ ምልከታ እኛን አይመለከተንም። ጳጳሱን ከውጭ ወደ ውስጥ የጮሁት ያስባለን ይህን መሰሉ ነው። አባታችን የአይሁድን ክፋትን ደግነት ባነጻጸሩበት ክፍል ላይም ሌላ ስህተት ሰርተዋል። እንዲህ ይላሉ። እኔ መቼም የአይሁድ ከክፋታቸው ደግነታቸው በጣም ይከፋል። ከክፋት የከፋ ደግነት ውሃ ጠማኝ ባለ ጊዜ ጉሮሮን የሚሰነጥቅ መራራ ሐሞት አቀረቡለት። እርሱን በመስቀል ላይ እየሰቀሉ ይህንን የመሰለ ስረወጥ የሆነ ልብስ መቀደድ የለበትም፣ ይልቁንም ለደረሰው ይድረሰው ብለው በልብሱ ላይ ዕጣ ተጣጣሉ። ያ ማለት ዓይንን አጥፍቶ ለግንባር እንደመጨነቅ፣ እግር ቆርጦ ለጫማ እንደማሰብ ማለት ነው። እነሱ ፍርፋሪ ጨርቅ ላይ ነው የሚጣሉት። እኛ የጨርቅ ጉዳይ ሊያነጋገረን አይችልም። እኛ ጨርቅ ላይ አይደለንም፣ ዋናው ላይ ነው፣ መድኃኒቱ ላይ ነው፣ ፀሐይ ላይ ነው ያለነው። እኛ በጨረቃና በከዋክብት አንጨቃጨቅም። ዋናው ፀሐይ አምላካችን መድኃኒታችን ኢየሱስ ክርስቶስ እነሆ በቀራንዮ የተደገሰው ታላቁ ግብዣ ስጋዬን ብሉ ደሜንም ጠጡ ብሉ ስጋዬን ብሉ ደሜንም ጠጡ ብሉ ብሎ አሳልፎ የሰጠን በእውነት ይህ ንግግራቸው በተጣርሶ የተሞላ ብቻ ሳይሆን ከቅዱሳት መጻሕፍት ከሊቃውንቱ ብሎም ከፈጣሪ ጋር የሚያጣላቸው ነው ብለው የቀጠሉት ዶክተር አረጋ አባተ ሲጀመር አይሁድ ተጠማው ሲላቸው ሆምጣጣ ማምጣታቸው ክፋታቸው እንጂ ደግነታቸው አይደለምና አባታችን በንጽጽሩ ለከንቱ ደከሙ። ሲቀጥል ልብሱን ሲካፈሉ አሁንም የክፋታቸውን ጥግ የሚያሳይ እንጂ እንዳልኩት ዓይንን አጥፍቶ ለግንባር እንደመጨነቅ እንዳሉት ያለ ቅንጣት የመጨነቅ መንፈስ የለውም። ለአባታችን ችግር የሆነባቸው ንግግሩ የሳቸው ሳይሆን የተሐድሶ የፕሮቴስታንት እና ከውጭ ወደ ውስጥ የተጮኸ መሆኑ ነው። እኛ ጨርቅ ላይ አይደለንም ምን ማለት ነው? የክርስቶስ ጨርቁ ዋጋ የለውምና አይሁድ በመከፋፈል ደከሙ ያሉ ነው። አባታችን በርካቶች የቅዱሳንን ጥላቸውን ጨርቃቸውን እየነኩ የሚፈወሱ መሆናቸውን አላነበቡም ወይ ይሆን? ወይስ ማጣጣል የፈለጉት ምንድነው? ፀሐይ ላይ ነው ያለነው፣ እኛ በጨረቃና በከዋክብት አንጨቃጨቅም ማለትስ ምንድነው? ሊቁ አባ ጊዮርጊስ ዘጋስጫ በሰዓታቱ ቅዱስ 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 እግዚአብሔር ዘአኮነኖ መዓልተ ለፀሐይ ከመ ያብር ለነ ውስተ ጠፈረ ሰማይ ካለ በኋላ ፀሐይ ይበቃል ብሎ አልተወውም። ይልቁንም ቅዱስ 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 እግዚአብሔር ዘአኮነኖሙ ለወር ወለከዋክብት ከመ ይሰልጡ ግብሮሙ በሌሊት በማለት ነው ያመሰገነው ያደነቀው። አስተውሉ። ሊቁ አባ ጊዮርጊስ ዘጋስጫ በጥንቃቄ ነው ግብሮሙ በማለት ጨረቃና ከዋክብትን ስራቸው በሌሊት ይፈጽሙ ዘንድ አሰለጠናቸው ያለው። ብርሃናቸውን ያበሩልን ዘንድ አላለም። የብርሃናቸው ምንጭ ፀሐይ መሆኑን ያውቃልና ሚና አላቀያየረውም ወይም አልተምታታበትም።
የጨረቃና የከዋክብት ግብራቸው ከፀሐይ የተቀበሉትን ብርሃን በሌሊት መግለጥ ነው። ፀሐይ የክርስቶስ፣ ጨረቃና ከዋክብት ደግሞ የቅዱሳኑ ምሳሌ የሆኑት በዚህ ንጽጽር ነበር። ጨረቃና ከዋክብት ከምንጩ ፀሐይ የተቀበሉትን ብርሃን በሌሊት ጨለማ እንደሚገልጡ ቅዱሳንም ከፀሐይ ጽድቅ ክርስቶስ የተቀበሉትን ክብርና ጸጋ በሌሊት በሚመሰል ጨለማ ዓለምን ለማብራት ነው የሚተጉት። ከመይሰልጡ ግብሮሙ በሌሊት ብርሃናችሁ በሰው ፊት ይብራ ያላቸው ደግሞ ራሱ ባለቤቱ ነው። እኔ የዓለም ብርሃን ነኝ ካለ በኋላ እኔ ዓለምን ስላበራው እናንተ ምንም አታደርጉም አላለም። ይልቁንም ብርሃናችሁ በሰው ፊት ይብራ፣ መልካሙን ስራችሁን አይተው አምላካችሁን ያመሰግኑ ዘንድ እያለ አባታቸው ቅዱስ እንደሆነ እነሱም ቅዱሳን የሆኑ ዘንድ አዘዛቸው እንጂ። ለዚያ ነው ይህ የተቆነጸለ ትችቶት ከመላዋ ወንጌል ጋር ያጋጨውታል የምንለው። ለዚያ ነው ጩኸቱ ከንቱ የሆነ የተሐድሶና የፕሮቴስታንት እንቶፈንቶ ነው ያስባለን። ሁለተኛ ከ20ኛ ደቂቃ ጀምሮ ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደለችም፣ ቤዛ ልጇ ነው። አትደንግጡ፣ ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው የሚለው ንግግራቸው ነው። በዚህ ላይ ብዙዎች አስተያየት ስለሰጡበት በዚህ ጽሑፍ አልሄድበትም። ሶስተኛ የክርስቶስን ፈራጅነትና አማላጅነት በተመለከተ ያለውን ፕሮቴስታንታዊና ተሐድሷዊ ትችት ከስብከታቸው ጋር የግድ የሚላቸው ባይሆንም ዓላማቸው ቤተክርስቲያንን መጎንተልን ከውጭ ሆኖ መተንኮስ ነውን በሚያስብል መልኩ ሮሜ 8:34 አንስተው እንዲህ ይላሉ። አሁን በእኛ ቤትና በሌላ ቦታ እንደ ትልቅ መጨቃጨቂያ ተደርጎ በሮሜ 8:34 ምን የሚያከራክር ነገር አለው? መጽሐፍ ቅዱሱ የሚያከራክር ነገር የለም እኮ። አባ ስረሎሙ እስመ በዘያምሩ ይገብሩ፣ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። በሉቃስ 23:34 ላይ ይህ የተነገረው የይቅርታና የምልጃ ቃል ለዘላለም ሲያድን ይኖራል። እግዚአብሔር አንድ ጊዜ ይናገራል። አንድ ጊዜ የተናገረው ቃል ለዘላለም ይሰራል። ይህንንም ያነሱት ከውጭ ያሉት አካላት ቤተክርስቲያን ላይ የሚያነሱትን ለማጥራት ቢሆን ኖሮ ባላስነቀፋቸው ነበር። ነገር ግን አሁን በእኛ ቤትና በሌላ ቦታ እንደ ትልቅ መጨቃጨቂያ ተደርጎ የሚለው አባባል ራሳቸውን ሶስተኛ ወገን አድርገው ያቀረቡት ኦርቶዶክስ ይህንን የማታምንና የማታውቅ አስመስለው የሚከሱትን ክስ ያስተጋቡበት ሌላው ስህተታቸው ነው። በመሰረቱ ለማብራሪያነት ያቀረቡት ጥሩ ቢሆንም በሌላው ቤት አማላጅ ነው ሲሉ ምን እያሉ እንደሆነና ለምን እንደምንቃወም ሳይናገሩ ነገር ጥቅሱን ለክስ ያነሱት። አራተኛ ከ40ኛው ደቂቃ ጀምሮ ስለ ፈያታዊ ዘየማን ያነሱበትና በዚያው ላይ የትርጓሜ ባህልና ትውፊትን አጥብቀው የተቃወሙበት ክፍል ነው። ቀደም ብሎ ከ37ኛ ደቂቃ ጀምሮ በሰሙነ ሕማማቱ የምናደርጋቸውን መከራውን፣ ማሰብን፣ ስግደቱን፣ ምንባባቱን የሚቃወም የሚመስል ንግግር ተናግረዋል። ነገር ግን እኔን በጣም ያስገረመኝና በስተት የተሞላ ንግግራቸው ያለው በሚከተለው ውስጥ ነው። እንኳን ለኛ ይቅርና በቀኙ የተሰቀለው ፈያታዊ ዘየማንን ታስታውሱታላችሁ? ሉቃስ 23:39 ላይ ያለው ተዘከረኒ እግዚኦ አመትመጽ በመንግስትከ። በጣም ነው የምወደው ይህን ሰው እኔ። እኛ በእንደዚህ አይነት መከራ ተይዘን ሳለን በውኑ እግዚአብሔርን አትፈራውምን? እኔና አንተ የሚገባንን ቅጣት ተቀብለናል። ይህ ግን ኃጢአት የለበትም። ማን ገለጸለት? ማን ነው ልቡን ያበራው? ማን ነው አይኑን ያበራው? ሌላ ነገር አይደለም። ሰማዋ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው የሚለውን ቃል ነው። ሌላውን ድርሰት ተረተውት። ሊቀ ጳጳሱ ይህንን የሚሉት ስለ ፈያታዊ ዘየማን በትርጓሜው ውስጥ ያለውን ማንነቱን በተመለከተ የተቀመጠውን ታሪክና ሀተታ ነው ድርሰትና ተረት የሚሉት።
ይህ የጥራዝ ነጠቆች የተሐድሶ የፕሮቴስታንት ክስ ነው። ሊቀ ጳጳሱ ንግግራቸውን ሲጨርሱ ስለምንተቸው አሁንም እንስማቸው። ስለዚህ ምን አለ? ተዘከረን እግዚኦ አመት መጽ በመንግሥትህ ከጌታ ሆይ በመንግሥትህ በመጣ ጊዜ አስበኝ አሳስብልኝ አላለም ሲሉ አማላጅነትን እየተቃወሙ መሆኑን ልብ አድርጉ። ድምፁ የተሐድሶና የፕሮቴስታንት ነው ያልነው ይህንን መሰሉን ይዘን ነው። አሁንም እንስማቸው። በዚያ ያን የተዋረደውን የተሰቀለውን እርቃኑን እንደሱ የተሰቀለውን የመንግስት ባለቤት መሆኑን አውቆ መለኮታዊ እግዚአብሔር መሆኑን አውቆ ጌታ ሆይ በመንግስት በመጣ ጊዜ አስበኝ፣ እስኪ እንደሱ እንሁን። እግዚአብሔር የዚህ ሰው እድል ይስጠን። በእውነት በጣም እድለኛ ሽፍታ ነው። እኛ መቀባባት ስለምንወድ እንደዚህ ተሸክሞ ምርኩዙ ተሰብሮበት እርሱ አይቶትም አያውቅም እንዴ የት ያየዋል? እውነቱን ነው እንጂ መናገር ጌታን የዛን ዕለት ብቻ ነው ያየው። ክርስቶስ እኮ ልዩነት ነው። ሁለቱ ሽፍቶች እንኳ ተለያዩ። በክርስቶስ ለመግደል የተባበሩ ነበር፣ ለመስረቅ አይለያዩም። ለመድፈር አንድ ነበሩ፣ ችግር አልነበረባቸውም። ግን በክርስቶስ ተለያዩ። ለምን? ክርስቶስ እውነት ነዋ። እውነት አንዲት ቅንጣት የማትከፈል ጥያቄ የማይነሳባት ኮሜንት የማይሰጥባት እውነት። ጌታው በመንግስት በመጣ ጊዜ አስበኝ። በዚህ ደረጃ የተዋረደውን ሰው እውነተኛ አምላክ መሆኑን አውቆ ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለ። ቤተልሔም ሲወለድና ሰብአ ሰገል ወርቅ፣ ዕጣን፣ ከርቤ ሲያቀርቡለት አልነበረም። ፈያታዊ ዘየማን ወደ ግብጽም ሲሰደድ አልነበረም። ፈያታዊ ዘየማን ቃና ዘገሊላ ላይም አልነበረም። በቀኝ የተሰቀለው ሽፍታ ደብረ ታቦር ላይ ብርሃነ መለኮቱ ሲገለጥ አልነበረም። ሲጠመቅና አባቱ የመረጥኩት ልጄ ይህ ነው ሲል አልነበረም። ነገር ግን ቀን አገናኛቸው። አሁን ይህንን በስህተት የተሞላ ንግግራቸው እንተቸው። እኛ መቀባባት ስለምንወድ እንደዚህ ተሸክሞ ምርኩዙ ተሰብሮበት እርሱ አይቶትም አያውቅም እንዴት የት ያየዋል? እውነቱን ነው እንጂ መናገር የሚለው ንግግራቸው ችግር ያለበት ቁንጽልና ኦርቶዶክሳዊ ያልሆነ የተሐድሶና የፕሮቴስታንት ጩኸት ነው። እኛ መቀባባት ስለምንወድ እንጂ ያሉት የፈያታዊ ዘየማን ታሪክ በትርጓሜ መቀመጡንና መነገሩን ነው። ፈያታዊ ዘየማን እመቤታችን ወደ ግብጽ ስትሰደድ መንገድ ላይ ካገኛት ሽፍቶች አንዱ ነበር የሚለውን ነው። አሁን ሊቀ ጳጳሱን ጥያቄ መጠየቅ ይቻላል። ለመሆኑ እርሶ ይህንን ከመጻሕፍት ስላላገኙት አልተቀበሉም እንበል። እርሱ አይቶትም አያውቅም እንዴት የት ያየዋል? እውነቱን ነው እንጂ መናገር ጌታን የዛን ዕለት መች ነው ያየው ያሉት በምን ማስረጃ ነው? የዛን ቀን ብቻ ያየው መሆኑን ከየት አገኙት? ሁለቱ ሽፍቶችስ ሲሰርቁ ይተባበሩ እንደነበረ አላዩ? አብረው አልነበሩ? ከየት አገኙት? የግል ትርጉምና ፍልስፍናዎትን ለማስተላለፍ የተጻፈንና ታሪክን ማጣጣል ምን የሚሉት ነው? ተቃርኖ አይታየዎትም ወይ? ሽፍታው ስለ ክርስቶስ አይቶም ይሁን ሰምቶ የማያውቁ መሆኑን ከየት ያልተጻፈ ነውና ከየት አመጡት የሚሉ ጥያቄዎችን ለመጠየቅ ያስገድደናል። 5 ገበያ ሕዝብ የሚያክል ይከተለው የነበረን ጌታ የአይሁድና የሮማውያን አለቆች ሕዝቡን ሁሉ ወሰደብን ብለው የቀኑበትን እርሱን ሲወለድ የጥበብን ሰዎች በኮከብ ያስመራቸውና ቤተልሔም ያደረሳቸውን እርሱን በመወለዱ የተቆጣ ሄሮድስ እገድለዋለሁ ብሎ 2000 ሕፃናትን የፈጀበትና በይሁዳ ምድር አዲስ ክስተት የሆነውን እርሱን ለምድራውያኑ ነገሥታት የሥልጣናቸው ተጋሪ መስሎ ጭንቅ የሆነባቸው እርሱን ከሕዝብ ወገን የሆነው ፈያታዊ ዘየማንን እንዲያው በጨበጣና በቆረጣ እርሱ አይቶትም አያውቅም እንዴት የት ያየዋል? እውነቱን ነው እንጂ መናገር ጌታን የዛን ዕለት ብቻ ነው ያየው ሲሉ ፈያታዊ ዘየማን እኮ ጎልማሳ
ሽፍትነቱን ሐዋርያት ሳይቀሩ የመሰከሩበት ታሪክ ያለው በምድር ያለ የኖረ ሰው ነበር እንጂ በዕለተ ዓርብ ድንገት ከአለት ስር የበቀለ አይደለም። ያንን የሽፍታውን የቀደመ ታሪኩን ፈልጎ መዝግቦ ከስሩ ለማስረዳት ሊቃውንቱ ያደረጉት ጥረት የሚያስደንቅ እንጂ እንዴት የሚያስተች መሰሎት። የዚህ ሁሉ ጣጣ ከውጭ ሆነው ወደ ቤተክርስቲያን ስለጮሁ ጩኸቱም የአባት ሳይሆን ለተሐድሶና ፕሮቴስታንት በውክልና የተጮኸ በመሆኑ ነው። አምስተኛ በመጨረሻም ከ47 ደቂቃ እስከ 20 ጀምሮ ስለ መስቀል ያላቸውን ተቃውሞ ያሳዩበትና በትርጉም ከመናፍቃኑ ጋር የተስማሙበት ጠባብ የሆነ ትርጉም ያለበትን ንግግር የተናገሩበት ነው። ይህን ብዙም አልሄድበትም። ልክ እንደ ቤዛ ትርጉሙ መስቀልንም ብቻ ተብሎ እንዲተረጎምና ዕፀ መስቀል ትርጉም የሌለው መስሎ እንዲታይ ጥረት ያደረጉበት ክፍል ነው። በጠቅላላው ስብከታቸው በርካታ ችግሮች ያሉበት፣ ከውጭ ወደ ውስጥ የተጮኸ፣ ውጫዊ አካልን ለማስደሰት ወይም የሆነ እኩይ ዓላማን ለማስፈጸም የሚመስል ነቀፋ ወይም ትችት ገፋ ሲልም በቤተ ክርስቲያን ላይ የተደረገ አሉባልታ ወይም የስህተት ትምህርት ነው። ከላይ ትችት ያቀረብንባቸውን ንግግሮች ሳይጨምሩ የሰበኩት ስብከት ሰብከውት ቢሆን ኖሮ ስብከታቸው እንዴት ያማረ በሆንላቸው ነበር። ዳሩ ግን ዋና በሚመስል ስብከታቸው አስታከው ሊያስተላልፉት የፈለጉት ሌላ ዋና መልእክት ከላይ የተቸነው በመሆኑ ምንም እንኳ ውድ ጊዜያችንን ቢሰዋብንም ምንም እንኳ ትችቱም ሽቅብ ቢሆንብንም ይህንን ማድረጋችን ለቤተ ክርስቲያንና ለምእመናን ደህንነት ሲባል የተገባ ነበር። መሰል ክሶችን፣ ጩኸቶችንና ቁንጽሎችን መታገስ ዋጋ አስከፍለውን ስለተማርን ወደፊትም ይህንን ማድረጋችንን እንቀጥላለን። ይኸው ነው ዶክተር አረጋ አባተ እንደከተቡት። እግዚአብሔር ቃልዮትን ያሰማልን። በኦርቶዶክስ ቲዩብ በዲያቆን ኃይለ ሚካኤል ቀረበላችሁ። አሁን ቀጥሎ ቅዱስ ሲኖዶስ ቋሚ ሲኖዶስ ያወጣውን ወቅታዊ መረጃ አቀርብላችኋለሁ። ቋሚ ሲኖዶስ ብፁዕ አቡነ ገብርኤል ቅድስት ድንግል ማርያምን በማስመልከት ባስተላለፉት ትምህርት ዙሪያ ተወያየ። ሚያዝያ 15 ቀን 2017 ዓመተ ምህረት አዲስ አበባ ኢትዮጵያ። ቋሚ ሲኖዶስ ዛሬ ማለዳ ባደረገው መደበኛ ስብሰባ ብፁዕ አቡነ ገብርኤል ባለፈው አርብ በስቅለት ዕለት በፍኖተ ጽድቅ ቴሌቪዥን በቅድስት ድንግል ማርያም ዙሪያ ያስተላለፉትን ትምህርት በተመለከተ ውይይት አድርጓል። በብፁዕነታቸው የተላለፈውን ትምህርት ዝርዝር ሁኔታ በመመርመር ውሳኔ ለማስተላለፍ ይቻል ዘንድ ሁሉም የቋሚ ሲኖዶስ አባላት በምልአት በተገኙበት ለረቡዕ ሚያዝያ 22 ቀን 2017 ዓ.ም ቀጠሮ ተይዟል። አጽናኛ ትቼውኝ ለብቻዬ ጌታዬና ይርዳኝ ጸሎትሽ ግቢልኝ ቤቴን ባይናብሽ ሁሌ ስጠራሽ አማላጄ ብዬ አጽናኛ ትቼውኝ ለብቻዬ ጌታዬ